መጥቶ ይሰደው ማዘሯ አየሻታ ስትሳደብ አንቺ ባለጌ ጀመርሽ ደግሞ ነጋልሽ አይደል ዝም በላት አባቴ አንተ ይሄን በርሜል ሙላ አንቺ ደግሞ ይሄን ግቢ ላይ ጥረጊ ብራኸበሉዋን እንይታይጽገብ ኤሪትራዊ ኬዋ አንቺ መቼ ሙላ ሞልተው ሰደው አንቺ ከሳይክል ተነሺ ስታስጠላ እንዲሁ ባላይሽ የኔ ፍቅር ስትነካኝ ልቤ ስውር ይላል አጠገቤ ስትሆን እማወራው እምናገረው ሁሉ ይጠፋኛል ደሞ ታውቃለህ ነገ አኒቨርሰሪያችን እንደሆነ አንተን ስለሰጠኝ ወይኔ ረስቸው የኔና የሚብ አኒቨርሰሪ ለካዛሬ ነው ወይኔ ተበላው በቃ እኔ ጸበል ከመስተጠርቼ ልሄድ ነው አንቺ ደግሞ ቡና አፍተሽ ጠብቂ ሁኔታው ለኔ ተመቸኝ ሁኔታው ለኔ ተመቸኝ ስሚኝማ የኔና የሚብ አኒቨርሰሪያችን ዛሬ ነው እና ረስቸው አሁን አንቺ ስታውሪ ነው ያስታወስኩት እናማ ሰርፕራይዝ ላደርጋት አስቤ ምን ማድረግ እንዳለብኝ ልጠይቅሽ ብዬ ነው ግን ተንኮል እንዳታስቢ የሚያስፈልግህ ኬክ ወይን እና ደግሞ አበባ ወይን ሌላው ነገር ጀለሶች ይጨራረሱታል አንቺ ቢራ ቤት ብድር ስላለብኝ ሄደሽ ወይን ትገዢልኛለሽ እሺ ለኔ ግን ምንድነው የምታረግልኝ የተረፈውን ኬክ ይዤልሽ እመጣለሁ ይሄ አንሶሽ ነው ኧረ አያንሰኝም ስጠኝ አው እንደዚህ ስትስማሚ ጥሩ ነው አለ ዋጋ 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 ገዛሽ አው ጎበዝ ልጅ የኔ ፍቅር ብዙ ነገሮችን አልፈን እዚህ ስለደረስን በጣም ደስ ብሎኛል እንኳን አደረሰን ሃፒ አንቨርሰሪ ጆሊ ጁስ አሁንም ይሄ ቀልድ አልተወም ድጋሚ አጠገቤ እንዳትደርስ ፍቅር ቆይ እንዳሰብሽው አይደለም የራሴ ጥፋት ነው ወይኔ ማርያ ድጋሚ ከፈቀኛ ጋር አጣላሽ ትብላው ብሬን የተባለልኝ ልጅ እንደው ላይ ሆነ የማክበር ሰላምታችንን እያቀረብን የልጃችን የአቶ ያብስራ አማረና የወይዘሪት ወንጌል ብሩክ የጋብቻ ስነ ስርዓት የሚፈጸመው ጥር 24 ስለሆነ ከዳሽ ጋር እንዲገኙልን በአክብሮት ጠርተናል አያዜ ብለሽ ከምን ያርጋ ነው እኔማ ላገባ ነው ስለኝ ከሆነ ያልኩት አየዘንድሮ ነሽ ያዜ ልጅ ማለት ወንጌል ያንተ ፍቅረኛ አው ስራ የለህም ልታኖርኝ አትችልም ብላ ሌላ ሰው ታገባል ምን ሆነ ምን ጓደኛው ተጣልቶ ጠርተውት ወይ ከሰው ጋር እንዴት ጣለሽ ተከታይ እሺ ፍንካሬ ፈረስ ደናንሽ ዘድዬ አበርዬ ግቢ ጎበኔ ሰርክሽለት ጥሬው ደርሶኛል አመስ ወንጌል እኔ ናጣሽ አልፈልግም አፈቅርሻለሁ ፍቅር ዳቦ ይሆናል አውቃለሁ ለአንቺ አልገባም ግን ደግሞ አንቺ ናጥቼ መኖር አልፈልግም ምን አደርጋል ቆይ ወንድሜ ወንጌል እሺ ተንኮለኛ ኬቢት አሁን ተለያየን ደስ አለሽ አይ ወንጌል እኔ ተንኮል የምሰራው ኬቢን ለማናደድ ነው እንጂ ካንቺ ጋር ምንም ማያገናኘው ይኸውልሽ ኬቢ በጣም ነው የሚያፈቅርሽ አንቺን ጋጣ ይጎዳብኛል እኔ ደግሞ እሱን አጥቼ መኖር አልችልም እሱ ብቻ ነው ያለኝ ስለሱ ስለኔም ብለሽ ይቅርታ አድርጊለት የኔነቴ ኩራት ታላላችሁ ለታልምሽ ያለው በቃ ተነሺ በጣም አመሰግናለሁ ደግሞ ሸቴን ነው እህቴ ናት የምታገባው ይኸውልሽ ሲስተር ሰሞኑን ከፍቅረኛዬ ጋር ትንሽ ተደባብረናል ዝም ብለሽ እንደ ፍቅረኛ አክት ታደርጊያለሽ እዚህ ጋር ቤን ያለችው እሺ ግን መላውን ታመጣለህ እስቴል ጣጣ የለውም እኮ አንተ መላውን ትራንስፈር አደርግልሻለሁ ምንድነው የምታካብጁ ተጋሩምና ማዛለና ኢዛ ነዘርና
እና ደህና ነኝ ፍቅር አለሁልሽ። ወደዚህ ያየሽም አዎ ዝም ብላ አክታርግ አታስጠጣው። ምንድነው ዝም አልሽ እኮ? እየመጣችልን ይቅርታ እናት ሰው አላትም እንዴ? ፍቅረኛዬ ጋር ነው የመጣሁት። ቆማ እናት እሷ ፍቅረኛዬ አንተ ሌላ እንደዚህ ታደርጋለህ? ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ እሺ? ወይኔ ቺስል ቆይ ላግኛት ብቻ። እኔ አባት እኔ እኮ አላኮረፍኩም። ይቅርታሽ። እሺ ወንድምዬ አኮረውሽ በጣም ስሙኝ ጋይስ፣ ባለፈው ክለብ ውስጥ ይሄን ብር በተንኩት ነው የምላችሁ። ኧረ አንተ ትለያለህ። ወይኔ ቤቡ ትናንትና የገዛሁትን ቀሚስ ባሳይሽ። ቆይ ማሽላሰሽ ቆይ እልሽ ወይኔ ሲያምር። ስንት ገዛሹ? ቆይ ሳም ዛሬ ምን ሆነሃል? አይ ምንም አልሆንኩም። አዎ ሳም ዛሬ ደህና አይደለም፣ ዝምታ አብዝታል። አዎ ማዘርም ማሳክምበት ብር ግማሹ ስላልሞላልኝ ለዛ። እና ሰዎች ምሳ እንብላ አይደለ? አዎ እኔ ስጋ ነገር ብንበላ ደስ ይለኛል። ምሳ እንብላ እንጂ ወዴት ነው የምትሄደው? ጓደኝነት መስታወት እንጂ በችግር ጊዜ ማሾፍ አይደለም። ከእናንተ ጓደኝነት ደግሞ ብቸኝነት ይሻለኛል።